ሰላም እንዴት አላችሁ? ይህ ቪዲዮ ላፕቶፕ ስንገዛ ልናየው የሚገባ ጉዳይን ያሳያል። ላፕቶፕ ስንገዛ ልናያቸው ከሚገቡ ነገሮች መካከል ሲፒዩ፣ ራሙ፣ ሃርድ ዲስኩ አንዱ ነው። ከዛ በተጨማሪ ግን ባትሪ ላፕቶፕ ስንገዛ ልናየው የሚገባ አንዱ መስፈርት ነው ማለት ነው። ስለዚህ እንዴት ነው ልንገዛው ያሰብነውን ላፕቶፕ የባትሪውን አቅም ልናየው የምንችል የሚለውን ነገር በዚህ ቪዲዮ አሳያችኋለሁ። አብራችሁን ሁኑ። ይሄን ለማየት እንግዲህ የምንጠቀመው በቀላል የሲኤምዲ ኮድ ነው። ስለዚህ ኮምፒውተሩ ስታርት ዊንዶው በተን ላይ ተጭነን ሲኤምዲ ብለን እንጽፋለን። ከዛ በኋላ ይሄንን ራናስ አድሚኒስትሬተር ካልን በኋላ የሚመጣልን የኮማንድ ላይን ኢንተርፌስ ላይ ፓወር ሲኤፍጂ ስላሽ ባትሪ ሪፖርት ብለን እንጽፋለን። ከዛ በኋላ እንደምታዩት ይሄ የባትሪውን ሪፖርት የማገኝበት አድራሻ ነው። ይሄን አድራሻ ሲ ውስጥ ዊንዶውስ ውስጥ ሲስተም 32 ውስጥ ብሎ ይነግረኛል። ይሄንን ኮፒ አደርጋለሁ። እቺ ኤችቲኤምኤል ፋይል ነች። እቺን ኮፒ ካደረኩ በኋላ እቺን ኮፒ አድርጌ ወይም ብራውዘር ላይ ሄጄ ሰርች ማድረግ እችላለሁ። አለዛም እዚህ ላይ ኮንትሮል ሲ ብዬ በዚህ መልኩ ያመጣልኛል ማለት ነው። ይሄን ካመጣልኝ በኋላ ይሄ የምናየው የባትሪ ሪፖርት ነው። ስለዚህ እዚህ ጋር ባትሪ ሪፖርት ይላል። ካምፓኒ ኔም፣ ሲስተም ማኒፋክቸረር፣ ፕሮዳክት ኔም የሚል አለ እዚህ። ዋናው ነገር ግን ልናየው የሚገባ ነገር እዚህ ነው። ባትሪውን የአጠቃቀማችን ዩዜጅ በዚህ መልኩ ስታቲክሱን አስቀምጦልናል። ለኛ ግን ማየት የሚገቡ ነጥቦች እዚህ ጋር ናቸው። በተለይ ስለ ባትሪው ኢንፎርሜሽን የሚነግረን ይሄኛው ስሙ ነው። ማኒፋክቸረሩ ሴል ኤክስፐርት ነው። ሌላ ማኒፋክቸሮች አሉ። ኤልጂ፣ ኬም፣ ሳምሰንግ ሊሆን ይችላል፣ ሶኒ። ይሄ አምራች ካምፓኒው ስም ነው። ከዛ በኋላ ሴሪያል ናምበር ዩኒክሊ አይዴንቲፋይ የምናደርግበት ልክ ቁጥር ነው፣ እንደ አይፒ አድሬስ ማለት ነው። ኬሚስትሪው ሊቲየም ፖሊመር ነው። ብዙ ጊዜ ላፕቶፖች ሊቲየም ፖሊመር ነው የሚጠቀሙት። ይሄ ችግር የለውም። በዋነኝነት ግን እነዚህ ናቸው የባትሪውን አቅም የሚነግሩን ማለት ነው። ስለዚህ ዲዛይን ካፓሲቲ የምንለው ዲዛይን ካፓሲቲ 51000 ሚሊዋት አወር ነው። ዲዛይን ሲደረግ መጀመሪያ ብራንዱ ሲወጣ የነበረው አቅም ነው። ከዛ በኋላ ግን አሁን እንግዲህ ባትሪ ዊር እያደረገ ዲግሬድ እያደረገ የሚመጣ ነገር ነው። ከዛ በኋላ ግን እዚህ ጋር እንደምታዩት 41280 ሚሊዋት አወር አቅም ዲግሬድ አድርጓል ማለት ነው። ስለዚህ የምትገዙት ላፕቶፕ ላይ በዚህና በዚህ የመጀመሪያው አቅም ምን ያህል ነው የሚለውን ማየት አለብን። እንደ አቅም ማለት ነው። ለምሳሌ እንደዚህ አይነት አቅም መጀመሪያ ሲገዛ የነበረው በቀላል አጠቃቀም ማለት ብሮዝ መባረክ ሊሆን ይችላል፣ ቪዲዮ በማየት ታይፕ በማድረግ በቀላል አጠቃቀም ይሄ ከ6 ሰዓት እስከ 9 ሰዓት እስከ 8 ሰዓት የሚደርስ አቅም አለው በቀላል አጠቃቀም። ይህን ስላችሁ በጌሚንግ ነገር የኤዲቲንግ ነገር ከሆነ ከዛ በታች የሚወርድበት ነገር አለ። ግን በቀላል አጠቃቀም ይሄን ያህል ይሆናል። አሁን ያለው ግን ምን ያህል ፐርሰንት ቀንሷል ማለት ነው። ለምሳሌ 51000 ሲቀነስ 41000 አድርጌ ሲከፍል 51000 አድርጌ ሲሰራው 19% ዲግሬድ አድርጓል ማለት ነው። ያ ማለት ከነበረው የተጠቀምንበትን ሁኔታ ያሳያል ማለት ነው። ሌላው ሳይክል ካውንት ነው። ሳይክል ካውንት የምንለው ደግሞ ምንድነው? ላፕቶፓችንን ቻርጅ እናደርጋለን። አንድ ፉል ቻርጅ 100% አድርገን ያ ቻርጅ ነው። ያንን ተጠቅመን ስንጨርስ አንድ ሳይክል ነው። ያ ማለት የላፕቶፑን ባትሪ ሙሉ በሙሉ ተጠቅመን እንደገና ደግሞ ሪቻርጅ ያደረግንበትን ሳይክል ነው የሚቆጥረው ማለት ነው። ስለዚህ ሬንጁ የዚህ ሬንጅ ከ300 እስከ 500 ሳይክል ከሆነ ኖርማል ሬንጅ ነው። ዲግሬድ ማድረግ አልጀመረም ማለት ነው። ግን እንደምታዩት ይሄ ግን 759 ነው የደረሰው። ይሄ ማለት ቻርጅ ሲያደርግ ስሎ ቻርጅ እያደረገ ነው የሚመጣው። ባትሪ ላይፉም እየቀነሰ ነው የሚመጣው ማለት ነው። ስለዚህ የምትገዙት ላፕቶፕ ላይ ጥንቃቄ ማድረግ ያለባቸው በ300 እና በ500 መካከል እንዲሆን ይመከራል። እዚህ ጋር ያለው ጋፕን በጣም ሰፊ ከሆነ የባትሪው አቅም መቀነሱ መጀመሪያ ግን 51000 ለምሳሌ 30 ምናምን ቢሆን ባትሪው ባይ ኔቸር በጣም ደካማ እንደሆነ ነው የሚያሳየው ማለት ነው። እነዚህ ለምሳሌ የዚህንን ስሰራላችሁ 51000 ሚሊዋት አወር ያለው የባትሪ አቅም ከ6 ሰዓት እስከ 9 ሰዓት በላይት ዩዜጅ ላይፍ ስፓን እንዳለው ነው የምነግራችሁ ማለት ነው። ስለ ባትሪ
ይሄን ያህል ካልኳችሁ በቀጣይ ቪዲዮ የባትሪያችንን ላይፍ እንዴት ኤክስቴንድ እናደርጋለን፣ ባትሪያችን አጠቃቀማችን ዩዜጃችንን አሪፍ እንዴት እናደርጋለን፣ ባትሪያችን የሚጎዱ ነገሮች ምንድናቸው የሚለውን ቪዲዮ ይዤላችሁ እመጣለሁ። አይ ሆፕ ይሄ ቪዲዮ ላፕቶፕ ላላችሁ ለምትገዙ ለሁሉም ይጠቅማል ብዬ ስለማስብ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን ለወዳጆቻችሁ አጋሩ። ስላዳመጣችሁ አመሰግናለሁ። መልካም ጊዜ። ቴንክ ዩ